ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። ዛሬ ደግሞ በድጋሚ ተገናኝተናል። ላለፉት ተከታታይ ክፍሎች ስለ ስድስቱ ሴት አለቆች ወይም ሴት መናፍስት እየተነጋገርን ነው። ከስድስተኛ ጀምረን ዛሬ ሶስተኛ ደረጃ ላይ ደርሰናል። ዛሬ በሶስተኛ ደረጃ የምናያት ሱሚክናስ ወይም ዳዝሜና ትባላለች። እቺ ሱሚክናስ ወይም ዳዝሜና የምትባለው በሌላ ስሟ ዘግዝኢትነ ይሏታል። ውስጥ ለውስጥ ዘግዝኢትነ ይሏታል። እመቤቲቱ በጣም የተወደደችው እንጀራ የምታበላው የምትገዛው መሪ የምትሆነው መደበቂያ የምትሆነው በጣም ኃይለኛ ናት ብለው ሰዎች በሌላ በኩል እመቤቲቱ ይሏታል። አንዳንዶች ራሄሎም እሷ ናት ብለው ራሄሎ ይላሉ። ግን ራሄሎ ይቺ አይደለችም። ተቀራራቢ የሆነ ባህሪ ያላቸው፣ ተቀራራቢ የሆነ ስራ አላቸው፣ ተቀራራቢ የሆነ ሙያ ያላቸው። ይቺ ሱሚክናስ ወይም ዳዝሜና የምትባለው ግን ራሄሎ አይደለችም። ግን ሰዎች እንደዛ ይሏታል። ዘግዝኢትነም ይሏታል፣ ራሄሎም ይሏታል። ግን ትክክለኛ በአማልክት ነገድ ውስጥ ሲቆጠር ስሟ ሱሚክናስ ወይም ዳዝሜና ነው። ተልእኳ በዚህ ምድር ላይ ለክፉ መንግስት የምትሰራው የተመደበችበት ዋነኛው መስክ ተልእኳ ሰዎችን በሙያ ውስጥ በመሸፈን አደጋ ማድረስ ነው። ይሄ ደግሞ በጣም አደገኛው ነው። አንዳንድ ሰዎች ሲቸግራቸው ሰጥተው ሲሞላላቸው እንደ ከብት ጠምደው የሚያርሷቸው ሰዎች ገጥሟቸው አያውቅም? ይቺ እንደዛ ናት። በጣም አደገኛ ናት። ሰው አምላኩ እግዚአብሔር ነው። ሰው የሰራው እግዚአብሔር ነው። ሁሉን ኃይል፣ ሁሉን ጥበብ፣ ሁሉን እውቀት ሰው ከእግዚአብሔር መውሰድ ይችላል። ሰው ሲፈጠር ምሉእ ሆኖ ነው የተሰራው። አንድ የቀረው ነገር የለም። በምድር ላይ እስከቆየበት ዘመን ድረስ የሚያስፈልገው ነገር ሁሉ ሰው ተሰጥቶት ነው የተፈጠረው። ግን ምን አይነት እውቀት ለመደ መሰላችሁ? ሰው ምድር ላይ ሲኖር ይሄንን ተፈጥሯዊ ነገሩን አውጥቶ ከመጠቀም ይልቅ የሆነ ባዕድን ነገር በመጠጋት ጥገኛ ሆኖ ባሪያ ሆኖ የሆነ ነገር መስራትን ተለማመደ። እነዚህ አደገኛ መናፍስት ከሰው ጋር መግባባት የለመዱት የሰውን ስጋ የወሰዱት ግን ደግሞ በመንፈሳዊ ኃይል የተሰወሩት አደገኛ የአማልክት ዝርያዎች ደግሞ ምንድን ነው የሚያደርጉት? ሰዎችን ተቀምጠው መጋለብ ነው። ሰዎች ላይ ሲሆኑ የሚታዩ ሰዎቹ ናቸው። የሰዎቹ አጠቃላይ እውቀት፣ የሰዎቹ አጠቃላይ እንቅስቃሴ፣ የሰዎቹ ባህሪ በነዛ መናፍስት ምን የሆነ ነው? የተቃኘ ነው ማለት ነው። እቺ ሱሚክናስ የምትባለዋ ዛሬ በሶስተኛ ደረጃ የምናያት የተወሰኑ ነጥቦችን እንመልከትና የተዋጣላት መሪ ናት። ስትመራ፣ ነገሮችን ስታስተባብር፣ በስልጣን ላይ ስትቆይ በጣም አደገኛ ናት። ይሄንን ባህሪዋን አንድ ሰው ላይ ተቀምጣ ነው የምትሰራው፣ ሌላ ነገር አይደለም። ይቺ ሱሚክናስ የምትባለዋ በሌላ ባህሪዋ ምንድን ነው? ሰዎች ፈልገው አሳደው ነው የሚዋረሷት። ተዋርሶ ማለት ቃል ኪዳን በማድረግ አንድ መሆን ማለት ነው። ሌላ ነገር የለውም። አንድ ሰው የአንድን ሀብት ወረሰ ወይም ደግሞ አንድ ሰው አንድን ነገር ወረሰ ሲባል የራሱ አደረገ ማለት ነው። ያ ነገር ደግሞ የዛ ሰው ነው። ያ ሰውም ደግሞ ለዛ ነገር የተሰጠ ነው ማለት ነው። ስለዚህ ሰዎች ይዋረሷታል። ሱሚክናስን የሚዋረሱ ሰዎች በጣም 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 ብዙ ናቸው። ግን ምንድን ነው የምትሰራው ሲባል የመጀመሪያው የተዋጣላት መሪ ናት። አንዳንዶቹን መሪ ታደርጋለች። የድሮ ነገስታት በጣም ጨካኝ ናቸው፣ በጣም አመፀኛ ናቸው፣ በጣም ኃይለኞች ናቸው፣ በጣም ሞኖፖላይዝድ የሆኑ ወይም ዝም ብለው ጠቅለው በአንድ ሀሳብ የሚሄዱ አህዳዊ የሆነ አሳሰብ አላቸው ተብለው ይታማሉ። አንዳንዶቹ ነገስታት፣ የቀደሙት ነገስታት ሲባል ኢትዮጵያ ውስጥ ብቻ አይደለም፣ በመላው ዓለም ያሉ ነገስታት ለጭካኔያቸውም ወደር የላቸውም፣ የአመራር ጥበባቸውም ወደር የለውም። ምንድን ነው ከተባለ አንዳንዶቹ ሱሚክናስን አግኝተዋታል ማለት ነው፣ ወይም ሱሚክናስ አግኝታቸዋለች ማለት ነው። በአመራር ጥበቧ ወደር የላትም፣ ግን ደግሞ በጣም እጅግ በጣም ጨካኝ ናት። አንዳንዶቹ መሪ ታደርጋለች። እኛ ሀገር ላይ አንዳንድ የተዋረሷት ሰዎች መሪም ሆነው ያውቃሉ። እንደገና በሃይማኖት ስፍራም አገልጋይ ተብለው መምህር ተብለውም የተቀመጡ በጣም ብዙ አሉ። ግን ሰው ይገሉባታል። ዋነኛ ስራዋ በጣም ጨካኝ ናት፣ ገዳይ ናት። እና መቅተል ሲባል ሰምታችሁ ከሆነ በዋናነት ሱሚክናስ ናት የምትመታው። በአይን ትመታለች፣ በተልእኮ ትመታለች፣ በድምፅ ትመታለች፣ በጥላ ትመታለች፣ አደራረጋለሁ በሱ ትመታለች። ብዙ ሰዎች መቅተል የሚሰሩት በሷ ነው። በጣም ጨካኝ ናት፣ በጣም አደገኛ ናት። በዚህ አጋጣሚ
መሪ ሆና ጨካኝ ሆና ስራ ከምትሰራው ጎን ለጎን የቅድስት ድንግል ማርያምንም የክብር መንገድ የምትሻማ በጣም አደገኛ ናት። በጣም አደገኛ። ወደዛ ሚስጥር ገብቼ አሁን ነገሩ እንዳይሰፋ እንጂ አንዳንድ ሰዎች ዘግዝእትነን ከተዋረሱ በድንግል ማርያም ስዕል ሁሉ ይሸፍኑታል ያን ነውራቸውን። በጣም ማርያምን የሚወዱ በጣም ማርያምን የሚያከብሩ በጣም የማርያም ወዳጅ ሆነው እንዲያውም የስጋ ዘመድ አብረው ከአካሏ እንደተከፈሉ ሁሉ አድርገው በጣም በአክራሪነት ከማርያም ጋር ሃይንት ሜንስድ የሆኑ ሰዎች አሉ። እነሱ ሰዎች ከጀርባ ስታዩቸው በተለይ ስምና ዝና ያላቸው ሰዎች ከሆኑ ሶሚክናስ ናት እንደዛ የምታደርጋቸው። ድንግል ማርያምን ወዳለሁ ብለው ከልባቸው ያለቅሳሉ። ስሟ ከፋቸው አይወጣም። ስዕሏ በየቤታቸው በየመዳረሻቸው አለ። ግን ነፍሰ ገዳይ ናቸው። በጣም ጨካኝ ናቸው። በጣም ክፉ ናቸው። ሰው ይጠላሉ። ሲበልጣቸው ይጠላሉ። ጎበዝ ሲሆን ይጠላሉ። ተወዳጅ ሲሆን ይጠላሉ። በጣም አደገኞች ናቸው። ሱሚክናስ በሌላ በኩል የኢየሱስ ክርስቶስን እናት ቅድስት ንጽሕት ድንግል ማርያምንም የምትጋፋበት ዘመቻ ቀላል አይደለም። እሱን በሌላ ጊዜ እነግራችኋለሁ። ሱሚክናስ ወይም ይቺ ዘግዝእትነ ተብላ የድንግል ማርያምን ቀሚስ ለብሳ የምትተውነው በጣም አደገኛዋ መንፈስ ምድር ላይ ብዙ ጉዳት አድርሳለች። በጣም ብዙ ጉዳት። አንዳንድ ጽሑፎችና ታሪኮችን ራሱ የማርያም በማስመሰል ከባድ ርኩሰትን ፈጽማለች። በጣም አደገኛ ድንግል ማርያም አታደርግምም እንደዛ ነገርም አትሰራም ብለን ሁሉ የተከራከርንበትን ብዙ ነውር ሰርታለች። ሰዎች ግን የድንግል ማርያም ነው ስራ ነው ብለው ሁሉ ወስደው የሄዱበት ጥፋት ቀላል አይደለም። እቺ ዘግዝእትነ የምትባለው ወይም ሱሚክናስ ወይም ዳዝሜና መሪ ናት። በመምራት በጣም ኃይለኛ ናት። ስትመራ በጭካኔ ነው የምትመራው። በመግደል፣ በተንኮል፣ በሴራ፣ በመተብተብ በጣም አደገኛ ናት። ስለዚህ የመምራት ኃይል ስላላት የብዙ ሙያ ባለቤት ናት። እየተነተን ወደታችን እናየዋለን። ሱሚክናስ ወይም ዳዝሜና የብዙ ጥበብ የብዙ ሙያ ባለቤት ናት። አንደኛው አመራር ትችላለች። በጣም ጎበዝ ናት። አይታችሁ ከሆነ በታሪክ ክሊዮፓትራ ብዙ ግብፅን የሚቀናቀኑ ሀገረ ገዢዎችና የጦር አበጋዞችን በጥበብ ነው የፈጀቻቸው። ልክ ይቺ ሱሚክናስ ወይም ዳዝሜና አደገኛ ናት። ሰዎችን ስትጠልፍ ስታጠምድ፣ ገና ሴራ ሲጠነሰስ ታውቃለች። ስለዚህ ሰውየውን እንደዛ ነው የምታደርገው። የተዋረሳትን ሰው መሪ ካደረገችው ነው። መምህርም አድርጋ የምታስቀምጠዋለ፣ የጦር አዛዥ አድርጋ የምታስቀምጠዋለ፣ ሀብታም ወይም ነጋዴ አድርጋው የምታስቀምጠዋለ። ምክንያቱም ግብሯ ደም ነው። በደም ነው የምትዋረሰው። በደም ነው ኪዳን የምታደርገው። በጣም አደገኛ ናት። የእንስሳት ደም ሊሆን ይችላል። የህፃናት ደም ሊሆን ይችላል። ሰዎቹ ላይ ስትቀመጥ እንደየምትፈልገው ግብር ነው። ሁሉን ሰው አንድ አይነት ነገር አትጠይቅም፣ ግን በደም ነው የምትዋረሰው። የድንግል ማርያምን ክብር ትጋፋለች ብያቸዋለሁ። ድንግል ማርያም የማንም ደም እንዲፈስ አትፈልግም። የማንንም ደም አፍስሳም አታውቅም። በታሪኳ ንጽሕትና ቅድስት ሕያዊት የሆነች የኢየሱስ ክርስቶስ እናት ናት። ተራ እንኳን ሴት አይደለችም ድንግል ማርያም። ለራሷ ብቻዋን ቅድስት ሆና ጻድቅ ሆና ያለፈች ብቻ አይደለችም። እንደዛ ሆነው ያለፉ ብዙ ቅዱሳት አንስት አሉ። የድንግል ማርያም ቅድስና ግን የኢየሱስ ክርስቶስ እናትነትም ጭምር ያለበት ነው። ያ ሰፊ ሀሳብ ስለሆነ አሁን ወደዛ ውስጥ አልገባ። ስለዚህ ይቺ ሱሚክናስ የምትባለዋ በጣም አደገኛ ናት፣ በጣም ክፉ ናት እና የድንግል ማርያምንም ክብር የምትጋፋበት መንገድ በከፍታ ጭካኔ ነው። ደም በማፍሰስ ነው። የሚዋረሷት በደም ነው። አንዳንዱ ጋር በህፃናት ደም ትዋረሳለች። አንዳንዱ ጋር በእንስሳት ደም ትዋረሳለች። እንስሳቱ አውሬም ሊሆን ይችላል፣ ከአራዊት ወገን ሊሆን ይችላል፣ ከሚሳቡትም ሊሆን ይችላል። ብቻ እሷ የምትፈልገው ነገር አለ። ድንግል ማርያም ግን እንደዚህ አይነት ነውር የለባትም። ከተዋረሷት በኋላ ግን በተለያየ የስራ መስክ ሀብታም ሆነውም ሊቀጥሉ ይችላሉ፣ ባለስልጣን ሆነው ሊቀጥሉ ይችላሉ፣ በሃይማኖት ስፍራ መሪና አገልጋይ ባራኪ አባት ሁሉ ሊሆኑ ይችላሉ ወዘተ። እያንዳንዱን ነገር የምታሰራቸው ግን እሷ ናት። ቁጥር 1 ላይ የምናገኘው መሪ ናት። ለመሪነቷ ወደር የለውም። በጣም ኃይለኛ ናት። ግን እንዴት ነው የምትመራው ሲባል በጭካኔ፣ በግፍ፣ በማስፈራራት፣ በማፈን፣ በመግደል፣ ደም በማፍሰስ፣ ደም በመጠጣት፣ ስንዝር የበለጣትን ሰው በመከርከም። አስቀድሜ እንደተናገርኩት የቀደሙ አንዳንድ ነገስታት የሚቀድማቸውን ሰው 2 ቀን አይፈጅባቸው።
በ24 ሰዓት ውስጥ ነው የሚያጠፉት። ለምንድን ነው ከተባለ ይቺ ሶሚክናስ የምትባለዋ የሚቀድማትን አትበልጥም። መሪ ነኝ ብላ ከተቀመጠች በጣም አደገኛ ናት። እሷ የተዋረሰችው ሰው በክፋቱ እንኳን እየቀጠለ ለረጅም ዓመታት ዙፋኑ ላይ ይቀመጣል፣ መሪ ሆኖ ይቀጥላል። ለምን? ሰውን ስለምታሸማቅቅ፣ ሰዎችን ስለምትገድል፣ ሰዎችን ስለምታሳፍር፣ አንገት ስለምታስደፋ በጣም አደገኛ ናት። በውጭ በኩል ደግሞ ምንም ቢያጠፋ ጥፋቱ አይደለም የሚሰማው፣ በጣም ነው ሻይን የሚያደርገው። ጎበዝ መሪ፣ ጥበበኛ መሪ፣ የታወቀ ነው የሚባለው። በታሪክ የተወደሱ ነገስታትን ገልጣችሁ ታሪካቸውን ስታዩ የገዛ ልጆቻቸውን እንኳን ገድለው የገበሩ ናቸው። አርደው ደማቸውን ያፈሰሱ ናቸው። የራሳቸውን ቤተሰብ የፈጁ ናቸው። ምንም አይነት ርኅራኄ የሌላቸው ናቸው። ግን የድንግል ማርያም ወዳጅ የሆኑ የሚባሉ ኢየሱስ አነጋገራቸው የሚባሉ ግን ፍጹም የሆኑ አረማዊ እጅግ የተረገሙ እኩይ ሰዎች ናቸው ታሪካቸው ውስጥ ሲገለጽ። ስለዚህ አንደኛው መሪ ናት። መሪነቷ ደግሞ በጭካኔ በማፈን በጭቆና የተሞላ ነው። የሚበልጣትን ሰው አትወድም። በእውቀትም በሐሳብም በምንም የሚበልጣት ሰው ካለ በ24 ሰዓት ታጠፋዋለች። ይሄ ባህሪዋ የዛ መሪ ባህሪ ነው። ያ ሰውዬ ባለሀብት ከሆነም እሱን የሚያልፉ ባለሀብት አበቃላቸው፣ ይጠፋሉ። በብዙ ወጥመድ ነው የሚተበትባቸው። አንደኛ እሷ ገዳይ ናት። ብዙዎች ለመቅትል የሚጠቀሟት እችን ዘግዝእትነን ነው። ሶሚክናስ በጣም አደገኛ ናት። አደራረጋላት። ሄዶ ቁጭ ላል ጠቅ ነው የፈለገውን ሰው ይገላል ቤቱ ቁጭ ብሎ። ምንም የለም በቃ በተቀመጥክበት ሰተት ነው የምትለው። ከመጣች በጣም አደገኛ ናት። ዋነኛው የእሷ ነገድ ሲከፈል ወይም ሲተነተን ሰማያዊ ናት፣ አየራዊ ናት። እነዚህ አየራውያን መናፍስ ደግሞ በጣም አደገኞች ናቸው። ጠቅ ነው የሚያደርጉ። የለህም በቃ። ባለሀብትም መምህርም ከሆነ ያስተማራቸው ተማሪዎች ከበለጡት ያጠፋቸዋል። የገዛ ተማሪዎቹን በመቅትል ያጠፋ ብዙ መምህር ምድር ላይ ተፈጥሮ ያውቃል። ብዙ መምህራን ተማሪዎቻቸውን አጥፍተው ያውቃሉ። ሲበልጧቸው አይወዱም። ሲለብሱም ሲወደዱም አይወዱም። ባለሀብትም ይሆኑ ባለስልጣንም ይሆኑ መምህራንም ይሆኑ የትኛውም ቦታ ላይ የተቀመጡ የጦር አበጋዝም ቢሆኑ ከነሱ መሀል ጠንካራና ጎበዝ ወታደር ካለ ወደ እድገት እንዳይመጣ ወደ ማዕረግ ከፍታ እንዳይመጣም ምን ያደርጉታል? ቀስ እያሉ ያሹታል። ይሄ የሶሚክናስ ባህሪው አንዱ ጨቁኖ በጭካኔ መግዛት ነው። አንድ ሁለተኛ ተዋጊ ናት። በጣም ኃይለኛ ተዋጊ ናት። በነገራችን ላይ ጎበዝ የሆኑ መሪዎች ሁሉ ለእሷ እንዳይሰጡ አደራ። የምነግራችሁ ይህንን ነው። በእግዚአብሔር የተቀቡ ምድርን ያሳረፉ ለሕዝባቸው መስዋዕትን የከፈሉ ብዙ መሪዎች አሉ። እኔ የምናገረው ግን በእግዚአብሔር በኩል የሚመጣውን መልካም ነገር እየጠለፉ ሰውን የሚያዘናጉትን አካሄድ እንድታውቁ ነው እየተናገርኩ ያለሁት። በእግዚአብሔር የተወደዱ መሪዎች አሉ። በእግዚአብሔር የተወደዱ ባለሀብቶች አሉ። በእግዚአብሔር የተወደዱ በእሱ ራሱ የተሾሙ መምህራን አሉ። በሱም ደግሞ እየተባረኩ የጦር አበጋዞች አሉ። ጎበዝ እየለያችሁ እንድትሰው አሃ በቃ ከሌ እንዲህ ነበር እንዲህ ነው ማለት ነው ብላችሁ ደግሞ ነገሩን እንድታወሳስቡት አይደለም። በታሪካችን ብዙ ጨካኝና ክፉ ሰዎችን አይተናል። ግን በአመራርም ጎበዝ ያልሆኑ፣ በሀብትም እስከዚህ የሆኑ፣ ባላቸውም ምግባር ብዙ ጥሩ ያልሆኑን ሰዎች ግን ክፉ የሆኑ አይተን እናውቃለን። ሁሉም ደግሞ የሷ ናቸው ማለት አይደለም። እንደዛ አይነት በአመራርና በውጊያ የተካኑ ጀግና ሰዎችም ደግሞ የሷ ናት ማለት አይደለም። ይሄንን ልትለዩ ይገባቸዋል። ሁለተኛው በጣም ተዋጊ ናት። በቃ ምንድን ነው ተዋጊነቷ ሲባል ቀታይ ናት፣ ገዳይ ናት። በጣም ኃይለኛ ቀታሊት ናት። ይሄ የመግደል ባህሪዋ ወደ ውጊያ ስትመጣ በቃ ቅይር ነው የምትለው። ቢተኮስም አይመታም። ያ ሰው እሷን የተዋረሳት ሰው ወይም እሷ አግኝታው በሱ ላይ የነገሰችው ሰው በሱ ጀግንነት ውስጥ ሌሎቹን ትጎዳለች፣ ሌሎቹን ትገድላለች፣ ሌሎቹን ትፈጃለች። አንዳንዶች በጦር አውድማ ጀግና ጎበዝ ተብለው ለጦሩ ሞገስ ናቸው፣ ለሀገራቸው ደግሞ ትልቅ አርአያ ናቸው። ግን ደግሞ በግላቸው ጨካኞች የሆኑና ያን መግደል ይለማመዱና ይወጣላቸው ደግሞ አረማዊ ጨካኝ ነፍሰ በላም ደግሞ ይሆናሉ። በጣም ተዋጊ ናት። በጣም 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 ኃይለኛ ናት። ተዋጊ ናት ማለት ቂመኛም ናት፣ አሳዳጅ ናት። ሁለተኛ በጣም ተዋጊ ናት። ሶስተኛ ሀብታም ናት። ሀብቷ የትየለሌ ነው። ብዙውን ሰዎች በንብርክካቸው ያስኬደቻቸው በንፉቅቃቸው ተልተው ወደ መቃብር የወረዱት ሀብት ፍለጋ ሲንከራተቱ አግኝተዋት ነው። ይህን በደንብ ስሙኝ። ምድር ላይ
ለሀብት የማይከፈል ምንም አይነት ዋጋ የለም። ሰው ሀብት ለማግኘት የማይሆነው የለም። ሱሜክናስ ወይም ዳዝሜና ደግሞ የብዙ የሀብት መንገዶችን የያዘች ናት። በግብርናው ብትሄዱ፣ ከብት በማርባት መሬት በማረስ ብትሄዱ፣ በፋብሪካ በኢንዱስትሪ በኩል ብትሄዱ፣ በቴክኖሎጂ በኩል ብትሄዱ፣ በንግድ በየትኛውም መንገድ በኮንስትራክሽን ዘርፍም ብትሄዱ፣ በአውቶሞቲቭም በብዙ የንግድ ዘርፎች ብትሄዱ ሱሜክናስ በቀላሉ ንግድን በማጠላለፍ ወይም ንግድን በማሳለጥ የተዋጣላት ሀብታም ናት። ትሰጣለችም ትነሳለችም። በጣም አደገኛ ናት። ምክንያቱም ሰው አቅም ካጣ፣ ባለፈውም ተነጋግረናል፣ ሰው አቅም ካጣ የራሱን ዓለም መቆጣጠር አይችልም። እነዚህ ክፉዎች ይቆጣጠሩታል፣ ይሰጡታል፣ ደስ ይለዋል፣ ሲነሱት ያለቅሳል፣ የነሱት ግን ይሆናል። ሱሜክናስ ብዙ ሀብት አላት። ብዙ ባለሀብቶችና የምድር ነገስታት ከእሷ ጋር ሴሰኑ ተብሎ የተጻፈላት እሷ ናት። በዮሐንስ ራእይ ላይ ደጋግማችሁ አንብባችሁታል። ከእሷ ብዙዎች ሴስነዋል ሲባል እንትን ይመስላቸዋል አንዳንድ ሰዎች። የሆነች ቆንጆ የፋርስ ሴት ወይም ቆንጆ የግብፅ ሴት ወይም የኢትዮጵያ ቆንጆ ሴት ይመስለዋል ሰው። ያቺ ጋለሞታዋን እንደ ቡና ቤት ሰራተኛ የሚቆጥርም አለ። ያቺ የተጠቀሰችው ጋለሞታ ግዛት ናት፣ አስተሳሰብ ናት፣ መንግስት ናት፣ የክፉ ሰራተኛ ናት። ይግባቸው፣ አንዲትን ሴት እንዳትስሉ። ያቺ ጋለሞታ በግንባሯ ላይ ስድብ የተጻፈባት አደገኛዋ ምድርን የምትበላ ክፉዋ ሴት፣ ያቺ በቀይ ልብስ የተጎናጸፈችዋ አውሬው ላይ የተቀመጠችዋ ሴት እንትን እንዳትመስላችሁ፣ የሆነች አገር ሴት እንዳትመስላችሁ፣ ንግስት ወይ ልዕልት አድርጋችሁ እንዳትወስዷት፣ ከሆነ ምድር የወጣች ከሆነ አህጉር የወጣች ሴት እንዳትመስላችሁ፣ በወሲብ ንግድ የተሰማራች ሴት አድርጋችሁ እንዳታስቧት። ሱሜክናስ ናት። በጣም አደገኛ ናት። በጣም አደገኛ ሀብት አላት። ለሀብቷ ሲሉ ሰዎች ከእሷ ጋር ያልገለሞቱ የሉም። አሁን ይሄ ምድር እንደዚህ ነው። ይሄ ዘመን በተለይ ሰዎች ገንዘብ ይኖርህ እንጂ ምንም ችግር የለውም የሚሉበት ዘመን ነው። ሱሜክናስ ደግሞ በቀላሉ መረቧ ላይ እንዲወድቁ ታደርጋቸዋለች። በሶስተኛ ደረጃ በጣም ሀብታም ናት። በጣም ሀብታም፣ ሀብቷ ወደር የለውም። የሀብት ግን ለጥፋት ነው የሚውለው፣ ለልማት አይውልም። የሚገርመው ነገር አይታችሁ ከሆነ እዚሁ እኛ ሀገር ይሄ ሰፋ ያለውን አፍሪካ አህጉሩን እንተውና የሌላውን ዓለም ትተን እዚሁ ኢትዮጵያ ውስጥ አይታችሁ ከሆነ አንዳንድ ባለ ሀብቶች ለምንድን ነው እንደዚህ የሚሆኑት? የሁሉ ሀብት አላቸው፣ ለሀገሪቷ ግን የተለየ ትሩፋት አልሰሩም። ዝም ብለው የራሳቸውን ዝና ገንብተው ከምረው ነው የሚሄዱት። በግላቸው ስናይ ደግሞ ዝም ብለው ሲባልጉ ነው የምናያቸው። ምንድን ነው አገሪቷ ላይ የተጨበጠ ነገር የማያመጡት ብሎ ብዙ ሰው ጥያቄ ያነሳል በአንዳንድ ባለ ሀብቶች ላይ። ሱሜክናስ ከእሷ ጋር ከሆነ ተባብረው ያንን ሀብት ያመጡት በፍጹም ጥሩ ነገር ላይ አይውልም። የተቀዳደደ ዩኒፎርም ለብሰው ልጆቻቸው ሲማሩ የልጆቻቸውን ዩኒፎርም መቀየርና ማሰፋት እንኳን የሚያሳብዳቸዋል፣ የሚናደዱ ቤታቸውን ትርምስምሱን የሚያወጡ ቀውስ የሚሆኑ ሰዎች አሉ። ስለ ገንዘብ ሲነሳ ለዚህ ጉዳይ ገንዘብ ያስፈልጋል ሲባል እብድ የሚሆኑ አሉ። ብዙ ባለሀብቶች ስፍር ቁጥር የሌላቸው እንዲህ በአንድ ሁለት ሶስት ነገሌ ብለን የምንቆጥራቸው አይደሉም። ስፍር ቁጥር የሌለው ልጆቹን የሚደበድብ ሚስቱን የሚደበድብ የሚጣላ በዛው ንዴት ውጭ የሚያድር በአፉ ደም በአፍንጫው የሚመጣ ተናዶ እልህ ይዞት ብር አምጣ ሲባል ይሄ ሰው ብር የለውም ወይ ሲባል ቤሌነር ነው። ከሚሊዮኔር ቤት ወጥቶ ሁሉ ቤሌነር ነው ይሄ ሰው። ብዙ ብሮች አሉት፣ ግን ብር ሲባል አይወድም። ጥሩ ነገር ላይ ልማት ላይ እንዲውል አይፈልግም። ሱሜክናስ ብዙ ብር ትሰጣለች። ብሩ ግን ለርኩሰት፣ ለክፋት፣ ለአመፅ እንዲሆን ነው የምታደርገው። ይሄ ሀብቱ እዚሁ ምድር ላይ ተጨማልቆ እንዲቀር ነው የምታደርገው። ቢሆን ኖሮማ ጥሩ አልነበር እንዴ? ቢሆን ኖሮ እኮ ሁላችንም ከሷ ጋር እንሰራ ነበር። ለምድር የሚጠቅም ሀብት ብታመጣ፣ ሀገር የሚያሳድግ ሀብት ብታመጣ፣ እንድንፋቀር እንድንዋደድ የሚያደርግ ሀብት ብታመጣ እኮ ጥሩ ነበር። ጠቀመችን፣ አገዘችን ማለት ነው። ግን እንዲህ አይነት ደግነት የላትም። ልማት ላይ እንዲውል አትፈልግም። አንዳንድ ባለ ሀብቶችን አይታችሁ ከሆነ ወይም ዝም ብሎ ወጣት ሆነው የሆነ ብር ያላቸው ሰዎች ሲጠጡ ከሴት ጋር ሲዳሩ ምናምን የሚውሉት ለምንድን ነው? ሀብታቸውን የማያሳድጉት፣ ወደ ተለየ ነገር የማይገቡት። ብዙ ችግረኛ ቤተሰብ አላቸው። እነዛን ቤተሰባቸውን ለምንድን የማይረዱት ብሎ አንዳንድ ሰው ይታዘባል። እኔም ታዝቤ አውቃለሁ። ግን አይችሉም። ብር እንኳን ቸገረኝ እንዲያው ለቤት ኪራይ ስትሏቸው 10-15 ሺህ ብር አይሰጡም። 300-200 ሺህ ብር ግን ጠጡ ብለዋቸው አብራ ያጠፋሉ። ሴት ገዝተው ሁሉ ይሰጧቸዋል። ጥሬውን እፈልጋለሁ ለሆነ ችግር ስትሏቸው ግን አይሰጡም። ለምን? ሱሜክናስ ገንዘቡ ይመጣል፣ በጎ ነገር ላይ አይውልም። የአይን አምሮት ነው። ፎቁን መደርደር ነው፣ መኪናውን መደርደር ነው። በቃ የአይን አምሮት ነው። አይበሉትም፣ ለጥሩ ነገርም አይውልም። እነሱም ደግሞ በሽተኞች ናቸው። ሱሜክናስ በጣም ሀብታም ናት። በሀብቷ ብዙ ሰዎችን አታላለች። መሪ ናት። መሪ በመሆን ብዙዎችን ቀጭታለች፣ ፈጅታለች፣ ከምድር አስወግዳለች። ተዋጊ ናት። በመዋጋቷ ጭካኔ ብዙዎችን ነድፋ ምድርን በሬሳ ሞልታለች። በጣም ኃይለኛ ናት።
በሀብቷ ብዙዎቹንም ሽክ አድርጋ አጥፍታለች። በአራተኛ ደረጃ የብዙ እውቀትን ባለቤት ናት። ብዙ የሀብት መንገድ አላት፣ የተከመረ ሀብት አላት። በአራተኛ ደረጃ ደግሞ የብዙ እውቀትን ባለቤት ናት። የሚገርማችሁ አንዳንድ ሰው በዚህ ጭንቅላቱ ምናል ጥሩ ቢሰራበት ብላችሁ አታውቁም? በጣም እውቀቱ እየመጠቀ ነው፣ በጣም ጎበዝ ነው። ቀለም ለመያዝ እውቀት ለመያዝ ያለው ፍጥነት በቃ ልነግራችሁ አልችልም። ሰዎች 15 ዓመት የፈጀባቸውን እሱ በ3 ወር ላሳርጎት የሚገባው ሰው አላይታችኋል። ግን ደግሞ ያን ነገር ለክፋት ነው የሚጠቀሙ። ምን አለበት ለጥሩ ነገር ቢጠቀሙ? ይህን የመሰለ እውቀት እያለው ይህን ሁሉ እያወቀ የምድር የሰማይ እውቀት እሱ ጋር ሆኖ ግን ክፉ ነው የምትሉት ሰው የለም። ሶሚክናስ እውቀት ታስገባባለች። በሰጠችህ እውቀት የገዛ ወገንህን እንደ ሽንኩርት ስትከትፍ ትኖራለህ። ስትከትፍ ራስህን እየወጋህ ስትቆስል ትኖራለህ። ተልተህ ፈርሰህ ወደ መቃብር ትወርዳለህ። ሶሚክናስ እንደዚህ ነው የምታደርገው። ምንድን ነው ይሄ ሁሉ ሲባል ግን ከእግዚአብሔር ጋር ፓራሌል የሆነ መንግስት በመፍጠር እያሸጋሸጉ ከምድር ላይ ሰውን ማስወገድ ነው ዓላማቸው። እግዚአብሔር የተዋጣላት መሪ አይደለም ነው። የመሪነት እውቀቱና ጸጋውን በሰዎች ጫንቃ ላይ አስቀምጦ ድንቅና ውብ የሆኑ መሪዎች ምድር ላይ የሉም? አሉ። እግዚአብሔር ተዋጊ አይደለም? ተዋጊ ነው። የውጊያን ኃይልና ጥበብን ለሰዎች አላስተማረም? አስተምረዋል። እግዚአብሔር ባለ ሀብት አይደለም? እግዚአብሔር ባለ እውቀት የጥበብ አባት አይደለም? ነው። ግን ለምንድን ነው ታዲያ ሲባል የእግዚአብሔርን እውቀትና ጸጋ ሰው ተጠቅሞ በሉዓላዊነቱና በኃይሉ እንዳይቀጥል ተግተው ይሰሩና በተመሳሳይ ምን ያቀርቡለታል? ከእግዚአብሔር የሚገኘውን ሁሉ ሾርትከት ያቀርቡለታል። ባጭሩ ትልቁ ነገር ይሄ ነው። እያንዳንዱ የምናደርገው ነገር ከእግዚአብሔር የተወሰደ ሆኖ ግን ደግሞ ወደ እግዚአብሔር የማያደርሰን የተኮረጀ የሆነ ቦታ ድረስ ሄዶ ገደል የሚከተን ነው። ለዚህ ነው መጽሐፍ ቅዱስ ልባችሁን ጠብቁ የሚለው። ልባችሁን ጠብቁ ሲል አትደንግጡ እያለ ነው ይመስላችሁ? ማስተዋላችሁን፣ እውቀታችሁን፣ ጥበባችሁን፣ ስራችሁን፣ ህይወታችሁን፣ ኑሯችሁን በደንብ ተከታተሉ፣ ልብ በሉ። ልባችሁ ከተወሰደ አደገኛ ነው ለማለት ነው። ኢየሱስ ክርስቶስ ከተፈተነበት አንዱ ምንድን ነው? የዓለምን መንግስታት በቅጽበት አሳየው ነው የሚለው። ወደ ተራራ አውጥቶ በቅጽበት አሳየውና ለእኔ ብትሰግድ ይህን ሁሉ ስልጣን ላንተ ሰጥሃለሁ ነው ያለው። ከተፈተነበት አንዱ ኢየሱስ ክርስቶስ አንዱ ምንድን ነው? ከተፈተነባቸው 3ቱ ፈተናዎች ወደ ቤተ መቅደሱ አናት ላይ ወስዶ ራስህን ፈጥፍጥ ነው። የመጀመሪያው ይሄን ድንጋይ ዳቦ አድርግ ነው። መሀል ላይ ያለው ሶስተኛው ግን ምንድን ነው? የዓለምን መንግስታት ኃይላቸውን፣ ክብራቸውን፣ ዝናቸውን፣ ግዝፈታቸውን በቅጽበት አሳየውና የነዚህ ሁሉ ኃያላን ሰዎች ስልጣን ለእኔ ተሰጥቶኛል፣ የሰጠኋቸው እኔ ነኝ፣ የምቆጣጠራቸው እኔ ነኝ አለና ለእኔ ብትሰግድ እሰጥሃለሁ አለው። ኢየሱስ ምን አለው? ያለውን ተደጋጋሚ ስላየ ነው ይታወቃል። ግን ልድገመው፣ ከአምላክህ በቀር ለማንም እንዳትሰግድ ተብሎ ደግሞ ተደንግጓል አለው። ተጽፏል ነው የሚለው እዛ ቃል በቃል የተጻፈ ሁሉ ድንጋጌ ነው፣ ተደንግጓል። ለእግዚአብሔር ብትሰግድና ለእግዚአብሔር ብትገዛ ከምታሳየኝም በላይ የምትገዛበት ስልጣን አለህ እያለው ነው። የኢየሱስ ክርስቶስ ያ መልስ የሉዓላዊን ሰው የአንድ ብርቱና በእግዚአብሔር የጸናን ሰው ማንነት የሚያሳይ ነው። ስለዚህ ምንድን ነው? በጣም የጥበብና የእውቀት ባለቤት ናት። በአራተኛ ደረጃ ስንመጣ ለሰዎች እውቀት ትሰጣለች፣ በእውቀት ግን ምድርን ይጎዳሉ። ምድር ላይ ብዙ እውቀት አለ አይደል? ብዙ ሳይንቲስቶች፣ ብዙ ጥበበኞች፣ ብዙ ፊሎሶፈሮች የሚያስደምም እውቀት አሳይተውናል። ግን ከመደመማችን በስተጀርባ ብንን ስንል ገደል አፋፍ ላይ ነው ያለነው። ወደኋላ የሚጥለን ወደፊትም ደግሞ እንዳንመለስ ምድሩን ንደውታል። ከወዲህ አርሰው በታረሰ ወይም ቅጣምባሩ በጠፋ ምድርና ሊውጠን በተዘጋጀ ገደል መሃል ትተውን የጠፉ ብዙ ሳይንቲስቶች የሉ። ያነበበናቸው መጽሐፍቶች፣ የሰማናቸው ታሪኮች፣ የተማርናቸው ትምህርቶች እኮ ውብ ሆነው ብንን ስንል ግን ለህይወት የሚጠቅሙ አይደሉም። ሶሜክናስ ብዙ እውቀት አላት። የምትሰጠን እውቀት ግን ለጥፋት ነው። ሰዎች ይህን ሁሉ የጦር መሳሪያ ፈጥረው እንድንጠፋፋ ከሚያደርጉ ምን አለበት ሰው ክፉ ነገር እንዳይነካው ሰውነቱን ሊያጠነክርና ሊከልል የሚችል ጥበብ ሰርተው ቢሆን። ሶሜክናስ ይህን አትወድም። ባለፈውም ነግሬያቸዋለሁ። እነዚህ የአማልክት ወገኖች የሚፈልጉት ሰውን ከምድር ላይ ጠርገው ምድርን መውሰድ ነው የሚፈልጉት። ይወስዳሉ ወይ አይወስዱም ወይ እሱ የኛ ጥንካሬና የእግዚአብሔር ፈቃድ ነው የሚወስነው። የሚገርመው ግን አማልክት ምድርን የሚነጥቁበት ዘመን አለ። እሱም በሌላ ጊዜ ነግራችኋለሁ። እግዚአብሔር እዛ ሳያደርስ እኔን ይውሰደኝ
ምድር የምትነጠቅበት ዘመን አለ። ትነጠቃለች ሲባል ይሄ ሐዋርያው ጳውሎስ እንዳለው እንነጠቃለን እንዳለው እንዳይመስላችሁ አይደለም። አማልክት ወይም እነዚህ ክፉ መናፍስ ይነጥቋታል ከሰው ላይ ምድርን። ሰው የማይኖርበት ዘመን ይፈጠራል፣ ጋፕ የሆነ ዓመት ድረስ። እግዚአብሔር ግን የሰውን በምድር ላይ መኖር እንደገና ስለሚመልሰው ሰው እንደገና ይቀጥላል። ግን ምድር በእነዚህ ክፉ መናፍስ የምትወረስበት ዘመንና የምትነጠቅበት ዘመን ይመጣል። አሁን እያደራጁ ነው፣ ሰው እያደራጁ ነው፣ ሲስተም እየገነቡ ነው፣ የራሳቸውን ነገር ሰው ውስጥ በደንብ እየገቡ ነው። በቃ ለምን ይነጥቁሃል። እኛ ደግሞ ቀን በቀን እርስ በርስ መባላት ነው፣ በቃ አፋችን መክፈት ነው፣ ድካም ነው፣ በዋልት ፌዝ ነው። ራሳችንን የምናሳድግበት መንገድ የለም። በአራተኛ ደረጃ የጥበብና የእውቀት ባለቤት ናት። ከእሷ እውቀትና ጥበብን ለመሻት ሰው የማይፈጥረው ጉድ የለም። ሰው ወደ እሷ ሲጋዝ ነው የሚውለው፣ ለእሷ ሲሰግድ ውሎ ሲሰግድ ነው የሚያድረው። ሰው በእሷ እየተወሰደ ነው። ሶሜክናስ ወይም ዳዝሜና፣ በሌላ ስሟ ውስጥ ለውስጥ ምን ይሏታል? እመቤቲቱ ይሏታል፣ ዘግዝእትነ ይሏታል። በአምስተኛና በመጨረሻው ደረጃ የሚገርመው ሐኪም ናት። የተዋጣላት ሐኪም ናት። አንድ የእጽዋት ቅመማ አውቃለሁ። ሰዎች እንዳይታመሙ እንዳይለከፉ ወረርሽኝ እንዳይመጣ በጥቁራት የሚቀመጥ ወይም የሚቀበር አንድ መድኃኒት አውቃለሁ። ምናልባት እሱም የእሷ ጥበብ ነው ብላችሁ ደግሞ ትል እንዳትሉ። ይሄ መቼም የኢትዮጵያውያን ስነ ልቦና እንትን ነው፣ አስቸጋሪ ነው። በዚህ በኩል የሆነ ነገር ሲያገኝ ይሄን መሰረቱን ይዞ ይሄን አይደለም የሚያረጋግጠው፣ ንዶ ነው ወደዛ የሚሄደውና እንዲህ ሌሎች ጥበቦችን የሕክምና ጥበቦችን ደግሞ ንዳችሁም ችግር ውስጥ እንዳትገቡ። ግን ሐኪም ናት። የምታክመው ግን ራሷ ወግታ ያቆሰለችህን ነው። አንዳንድ ክፉ ሰዎችን አታዩም? በሌላ በኩል ትዳራችሁ እንዲፈርስ ያደረጉና በሌላ በኩል ደግሞ ትዳራችሁ እንዲጠገን አድርገው ባለውለታ ሆነው እናንተን እንዴት እንደሚጫወቱባቸው አታውቁም? አንዳንድ ቢዝነስ ምን ይሰራል መሰላቸው? ሰዎች አንድ ርቢ ይለቁባችሁና ቤታቸው ምስቅልቅሉን አወጥተው በሌላ በኩል ደግሞ ደላላ ይልኩና እገሌ የሚባሉ ትልቅ ሰው አሉ፣ እሳቸው ይህን ነገር ይፈቱታል ተብሎ እነሱ ቆስቋሽ እነሱ አብራጅ የሆኑና ደግሞ በየመፍትሄ ሰው ሆነውም ደግሞ የሚመጡበት አጋጣሚ አለ። አንድ ርቢ ለቀው ተመልሰው ደግሞ አንድ ርቢውን የሚያበርድ የእግዚአብሔር ሰው መንፈስ ያለው ባራኪ ሆነው ደግሞ ይመጣሉ። በተመሳሳይም እቺ ሶሚክናስ የምታክመው ምድር ላይ ሰውን የሚጎዳውን መንገድ አይደለም። ጉዳት ታደርሳለች። ትመጣና ደግሞ እሷ እንደ ጻድቅ እንደ አካሚ ትታይና ሰዎች እሷን እንዲያመልኩም ታደርጋለች እና በጣም አደገኛ ናት። በስሟ የተጻፈ ጽሕፈት አንገት ላይ ይደረጋል። በእሷ ስም ይደረግ ጥቁራት አለ፣ አርማ አለ፣ ወዘተ በጣም ብዙ ነገር አለና በጣም አደገኛ ናት። ስለዚህ በአምስተኛ ደረጃ ሐኪም ናት። በእነዚህ በነገርኳችሁ በአምስቱ ውስጥም ግን ታዲያ ይሄ ጥሩ አይደለም ወይ? ጥሩ አካሚ ተገኝቶ የጥበብና የእውቀት ባለቤት ተገኝቶ ባለሀብት ተገኝቶ ተዋጊ መሆን ምርጥ መሪ መሆን ታዲያ ምን ከፋ ልትሉ ትችላላችሁ? እነዚህ የሰው ልጅ በጣም ጠንቃቃ የሆኑ ወይም እጅግ የሚፈለጉት ፓርቶች ናቸው። እነዚህን እሷ ያዘችው ማለት በዛ ማንነት ውስጥ ቀውስ ነው የምትፈጥረው፣ ነው እልቂት ነው የምትፈጥረው፣ ጠማማነትን ነው ምድር ላይ የምታሰለጥነው፣ አመፀኞችን ነው የምታበረታታው፣ የበረቱትን ነው የምታዳክመው። ስለዚህ መሪ ለመሆን ከእግዚአብሔር የተሰጠናለ፣ ተዋጊ ለመሆን ከእግዚአብሔር የተሰጠናለ፣ የእውቀት ባለቤት ለመሆን ከእግዚአብሔር የተሰጠናለ፣ ጥበበኛም ለመሆን ሀብታምም ለመሆን ሐኪምም ለመሆን ወይም የፈውስንም ስርዓት ለማካሄድ ደግሞ እግዚአብሔር የሰጠን ጥበብ አለ። እሱን መጠቀም መልካም ይሆናል። ይሄኛው በመርዝ የተለወሰ ፍትፍት ስለሆነ አደገኛ ነው። ምድር ላይ የሚያስከፍለን ዋጋ ቀላል አይደለም ለማለት ነው። ሐሳባችንን ወይም ነጥቦቹን እንድገማቸውና ሐሳባችንን እንቋጭ። እቺ ውስጥ ለውስጥ እመቤቲቱ ተብላ የምትንቆለጳጰሰው ሰዎች የሚዋረሷት ፈልገው የሚዋረሷት ሶሜክናስ ወይም ዳዝሜና መሪ ናት፣ ተዋጊ ናት፣ ሀብታም ናት፣ የእውቀት ባለቤት ናት፣ ሐኪም ናት። ሁሉንም ግን የምትጠቀመው በዛ ዝና ውስጥ ተደብቃ ሰውን ለማጥፋት ነው። የሚገርመው ነገር ትዳር ሁሉ የምትከለክልበት አጋጣሚ አለ። አንዱ የሚገበርላት የዘር ፍሬ ነው። ያ በጣም አስቀያሚ ስለሆነ ያን ነገር አልተነትነውም እንጂ በሌላ በኩል የሚገበርላት ከደም ቀጥሎ የዘር ፍሬም ነው፣ የሴትና የወንድ። ለሀብት ብለው የሚዋረቷት ሰዎች በየዓመቱ ሲያድሱ መስከረም 1 እስከ 6 ነው። ከመስከረም 1 እስከ 6 የሚያደርጉት ነገር በጣም አጸያፊ ነገር ነው። አሁን እሱን ባላወራው እመርጣለሁ። እና በጣም አስቀያሚና ቀፋፊ ነገር ስለምታደርግ የሆነ ነገር ስታ በምትኩ ነገር ስለምትወስድ በጣም አደገኛ ናት። አመል ክፉ ነው የምታደርገው፣ ነጭናጫ ነው የምታደርገው፣ ከሃዲ ነው የምታደርገው፣ ህሊና ቢስ ነው የምታደርገው። የሚገርማችሁ
በአምስቱም ነጥብ ውስጥ የዘረዘርናቸውን ሰዎች ስታዩ እሷ ከሆነች የዛ ጉዳይ ባለቤት ወይ የሾመቻቸው ወይ ሀብት የሰጠቻቸው ወይ እውቀት የሰጠቻቸው እሷ ከሆነች የሚገርመው እነዛ ሰዎች በምግባራቸው በጣም የተበላሹ ናቸው። የተዋጣላቸው ሐኪም ግን በጣም ጋጣወጥ፣ በጣም ምርጥ መምህር ግን ደግሞ በጣም ወንበዴ፣ የተዋጣለት መሪ ግን ደግሞ ጨካኝ፣ እንደዚህ ታደርጋለች። ስለዚህ ይህን ነገር በደንብ አሰላስሉና በደንብ ግንዛቤ ውሰዱ፣ በደንብ መርምሩት። ኃላፊነት ላይ ያላችሁም እንዳትጠቁ። ባለስልጣንን የመጥለፍም አደገኛ ባህሪ ያላት ሰዎች ከምድር ተነስተውም ሊያጠፏችሁ ሲፈልጉ፣ ያስተማሯችሁ መልሰው እንድደነቁሩ ሊያደርጉ ሲፈልጉ፣ እንድታድጉ ያደረጓችሁ ስታድጉ መልሰው ለመግደል ከፈለጉ ሶሚክናስ እየተከታተለቻቸው እያጠመደቻቸው ስለሆነ በትውልዱና በምድሪቱ ላይ በኃይል እየሰራች ስለሆነ እንድታውቁትና ወደ ኢየሱስ ክርስቶስ የሕይወት በር ገብታችሁ በኢየሱስ ክርስቶስ ደም በመሸፈን ጠንካራና ብርቱ የእግዚአብሔር ልጅ እንድትሆኑ እያሳሰብኳችሁ የዛሬን ትምህርቴን በዚህ አበቃለሁ። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን። በተወደደ አክብሮት እኔ ወንድማችሁ አለማየሁ ነጋሽ ሰላም ብያለሁ። ደህና ሁኑልኝ።